ወለደው ልጄ። ሚስቱ አረገዘችበት። ደነገጠ። እንድታስወርደው ጠየቃት። አሻፈረኝ አለች። በጣም ተቆጣ። ቁጣው ሲውል ሲያደር ቁዘማ ሆነ። ቁዘማው ላልተወለደው ልጁ ደብዳቤ እንዲጽፍ አነሳሳው። 2 ደብዳቤዎችን ጻፈ። የደብዳቤዎች ሙሉ ቃል ይሄ ነው። አንደኛው ደብዳቤ ልጄ ወገቤ ክፋይ፣ ከኔ ወገብ ከተለያየንባት እንዲሁም ከእናትህ ማህፀን ከተገናኘህባት ሰዓት ጀምሮ እንደምን አለህልኝ? እኔ ትወለዳለህ ከሚለው ሐሳብና ሰቀቀን በስተቀር ደህና ነኝ። ልጄ ይህን ደብዳቤ ጻፍሁልህ የፊደልና የቋንቋን ጣጣ ከማህፀን እንድትጀምረው ለማስገደድ አይደለም። ይልቁንስ ለውሳኔ እንዳትቸኩል ከመምጣትህ በፊት ግራ ቀኙ እንድትመረምር ነው። አሁን ጨቅላ አይደለህም። የ3 ወር ጎረምሳ ነህ። አውራጣትህን መጥባት ጀምረሃል። ጊዜህን እንደ ጥንቱ በራስ በመቆም ብቻ እንደማታሳልፈው አውቃለሁ። ከዚህ በኋላ 6 ወሮች አሉ። በእኒህ ቀሪ ጊዜያት እንድትፋፋባቸው ሳይሆን እንድታስብባቸው ፈልጋለሁ። ስለ ሁሉም ነገር አስብ። ከመቸኮል በፊት አስብ። እኔ 40 ዓመት ሞልቶኛል፣ ግን በእውቀትና በጥበብ ካንተ እንደማልበልጥ አውቃለሁ። ማወቅ ማለት ከውጭ ያለውን መማር ማለት አይደለም፣ ከመወለዳችን በፊት የነበረውን ማስታወስ ነው ብሏል ሰውየው። ይህንን ቢል ያመንኩ ቀን ስቅስቅ ብዬ አለቀስኩ። ለካ አባቴ ቄስ ትምህርት ያስገባኝ፣ 1ኛ፣ 2ኛ፣ 3ኛ ደረጃ ትምህርት ያስተማረኝ፣ ባለ ዲግሪ ባለ ማዕረግ ያሰኘኝ አልባሌ ቦታ ከሙል ብሎ ኖሯል። ስለዚህ የምወለደው ለማወቅ ስለምፈልግ ነው አትበል። እኔ ካንተ አላውቅም፣ ካንተ አልበልጥም። ምናልባት የምበልጥህ በንዴትና በሽበት ብቻ ይሆናል። ልጄ ወዳጄ ወገቤ ከፋይ፣ እንዳትወለድ የማሳስብህ ስለምጠላህ አይደለም። እወድሃለሁ አላልኩም፣ እወድሃለሁ። ግን የወደድነውን በባዶ ቤት አንጋብዝም። እናትህ ሁላችንም ወደዚህች ምድር ስንመጣ እርቃናችን ነው ትላለች። በወዳትም አላመንኳትም። ጥቂቶች ለብሰው እንደሚወለዱ አውቃለሁ። ለምሳሌ ከካናዳ የመጣች ጓደኛዬ ስትነግረኝ ካናዶች አንድ ልጅ ሲወልዱ ብዙ ሺህ ብር ከመንግስት ይሰጣቸዋል። የስካንዲቪያ አካባቢ ሰዎች አርግዘው በታዩ ጊዜ የከተማ አስተዳዳሪዎች ለመጪው ልጅ የሚሆን ገንዘብ፣ ቁሳቁስ፣ ቤት ያሰናዱላቸዋል። የፈረንጅ ልጆች ስንቅ ሳይዙ ወደዚህ ምድር አይመጡ። ለፈረንጅ አባቶች ልጅ ክፍት የሥራ ቦታ ማለት ነው፣ ሲሳይ ነው። ስለዚህ አንድ ካናዳዊት ብታስወርድ እህል የሞላው ጎተራ አቃጠለች ማለት ነው። እኔ አሁን ውጭ ሀገር ኖሬ አላውቅም፣ ግን የሰማሁትን ይዤ ብዙ አስባለሁ። የፈረንጅ ሽማግሌዎች ጥሮታ ሲወጡ በመውለድ የሚጠመዱ ይመስለኛል። በእድሜ መግፋት ያጣሁትን ደሞዝ በሚስቴ ሆድ መግፋት መልሰዋለሁ የሚሉ ይመስለኛል። እዚህ የተነሳ እናትህ ሁላችንም ወደዚህ ምድር የመጣነው እርቃናችን ነው ስትል እንዲሁ የባልነቴን ያክል ራሴን ባወዛውዝላትም አላምናትም። ከላይ እንዳስነበብኩህ የፈረንጅ ልጆች ለብሰው ይወለዳሉ። ይህ ብቻ አይደለም፣ ለወላጆቻቸው ካፖርትና ቀሚስ ይዘው ወደዚች ዓለም ይመጣሉ። የአበሻ አባት ግን ሚስቱ ስታረግዝ የድሮ ሱሪውን ማሳጠር ይጀምራል። አለበለዚያ ልጁ ሲያድግ ምን ይለብሳል? ልጄ ወዳጄ ወገቤ ከፋይ፣ ይሁሉ የሆነው በእኔ ጥፋት አይደለም። ጥፋቱ ሁሉ እናትህ ነው። እመነኝ፣ የመጀመሪያው ስተቷ ሴት መሆኗ ነው። ግድ የለም ሴቱን ለምን ተቆነጃጀች? ግድ የለም ትቆንጅ ለምን በደጅ ያለፈች? ግድ የለም ትለፍ ለምን ሰላምታዬን መለሰች? ግድ የለም ትመልስ ለምን እኔን አመነች? ግድ የለም ትመን ለምን እሺ ብላ ተሳመች? ግድ የለም ትሳም ለምን? ግድ የለም አንዴ ሆኗል። ልወቅሳት አልፈልግም፣ ምክንያቱም ወዳታለሁ። እንዲያውም ጥፋተኛው እኔ ሳልሆን አልቀርም። የመጀመሪያው ስተቴ ወንድ መሆኔ ነው። ወንድ ባልሆን ኖሮ ከድንበር አትሻገራትም ነበር። ከኒኑን እንደ ቁርስ ምሳዬ ሳላሰልስ ወስደው ነበር። የክኒንና የወንድ ዝምድና ግን አይገርምም? ወንዶች ክኒኑን ይሰሩታል፣ ሴቶች ይወጡታል። የለም ስተቱ የኔም እናትም አይደለም፣ ያንተ ነው። መጀመሪያ ማሰብ ነበረብህ።
think twice before you are born once, okay? እኔና እናትህ መደሰት መብታችን ነው። በመደሰት ቀን መቁጠር የለብንም። አንተ መወለድ መብትህ ነው፣ ግን መብትህን በትክክል ለመጠቀም ጊዜና ቦታ መምረጥ አለብህ። አሁን ምን አጣደፈ? ተው እንጂ ልጄ፣ ጥድፊያ በዘራችን የለም። ምናልባት እድገት እየታየ ነው የሚል ወሬ ከሰማህ አትመነው። ከእናትህ ሆድ በስተቀር እዚያ ሀገር ያደገ ነገር የለም። ልጄ፣ በእርግጥ ከአንተ ጋር እደራደራለሁ። ካልተወለድህ ብዙ ነገር ላደርግልህ ቃል እገባለሁ። ካልተወለድህ ጥሩ አባት ሆነሃለሁ። አስብበት። የማነበው መጽሐፍ ላክልኝ ባልከኝ መሰረት የአቤ ጉበኛን መጽሐፍ ልኬልሃለሁ። መልስህን በቶሎ ተጠባበቃለሁ። ሁለተኛ ደብዳቤ። እምቢ አልክ? መልእክትህን አንብቤ ደሜ ፈላ። ግትር ነህ፣ ቂል ነህ። የወፎችን ድምፅ ለመስማት ስለመፈልግ በቅርቡ ወለዳለሁ ብለሃል። አትጃጃል። የሞባይልና የመኪና እንጂ የወፍ ድምፅ እዚያ አዲስ አበባ የለም። ከየት አምጥተህ ነው የምትሰማው? ፍላጎትህ ይህ ከሆነ በአማዞን መሃል ተፈጠር። በአጠቃላይ መልእክቱ ሁሉ ግትርነትን የሚያሳይ ነው። እናትህ ልዝብ ጨዋ ናት፣ ቤተሰቦቿም ለስላሶች ናቸው። እኔም ትሁትና ተግባቢ ነኝ። ታዲያ ይሄ ግትርነት ከየት መጣ? በሁለታችንም ደሙስ ግትርነት ከሌለ አንተ ከየት ወረስከው? መቼም ልጄ ነህ ብዬ ለማመን መልክህን የግድ ማየት የለብኝም። ጸባይህም ከኔ የተገኘ መሆኑን ማወቅ አለብኝ። ባህሪህ የኔ አይደለም፣ የእናትህም አይደለም። ስለዚህ የኔ ልጅ አይደለም። እደግመዋለሁ፣ የኔ ልጅ አይደለም። ስለዚህ ከዛሬ ጀምሮ የምነጋገረው ካንተ ጋር አይደለም፣ ከእናትህ ጋር ነው። ከእርሷ ጋር ሁሉን ነገር እጨርሳለሁ።